ለናንተ ይሁን። ይህ ኢትዮ ኒውስ ሴንተር ነው። የዕለቱን አበይት መረጃዎች እናስቀድም። ኢትዮጵያ በ80% ገቢዋ ቀንሷል። ጀነራሉ መፈንቅለ መንግስት አልፈጸምኩም አሉ። በአዲስ አበባ ቤቶች ለጨረታ ቀረቡ። የፋይዳ ዲጂታል መታወቂያ አስገዳጅ ሊሆን ነው ተባለ። የጤና ባለሙያዎች ግድያ እየተበራከተ ነው ተባለ። ኢትዮ ቴሌኮም አጓጊ ብድር እንደሚሰጥ አስታወቀ። ጀነራሉ በጦርነት የተጎዱ ቤተሰቦችን የሚረዳ ፈንድ አቋቋሙ። ጤና ይስጥልን ውድ የኢትዮ ኒውስ ሴንተር ቤተሰቦች፣ እነዚህንና ሌሎችን ትኩስ መረጃዎች እንዲደርሱት የቻናላችን ቤተሰብ ይሁኑ። እነሆ ዝርዝር። ኢትዮጵያ በ80% ገቢዋ ቀንሷል። ኢትዮጵያ ወደ ሱዳን የምትልከው ኤሌክትሪክ ኃይል በ80 ከመቶ ቀንሷል። በሱዳን ባለው የእርስ በርስ ጦርነት ምክንያት ኢትዮጵያ ወደ ሀገሪቱ የምትልከው የኤሌክትሪክ ኃይል መጠን በ80 ከመቶ ያህል መቀነሱን የኢትዮጵያ ኤሌክትሪክ ኃይል አስታወቀ። የተቋሙ የኮሙኒኬሽን ዳይሬክተር አቶ ሞገስ መኮንን በጉዳዩ ላይ በሰጡት ማብራሪያ የሀገሪቱ የኃይል መሰረተ ልማት በእጅጉ በመጎዳቱ የሁኔታ መከሰቱን ገልጸዋል። አቶ ሞገስ መኮንን እንደሚሉት ከሱዳን ጋር በተደረገው ስምምነት እስከ 100 ሜጋዋት ድረስ ለመላክ ነበር። በአሁኑ ጊዜ ግን በመጠን ደረጃ በጣም ቀንሷል። ከ10 እስከ 20 ሜጋዋት ድረስ ነው እየላክን ያለነው። ዝቅ ሲል እስከ 10 ሜጋዋት፣ ከፍ ሲል ደግሞ እስከ 20 ሜጋዋት ይሆናል የምንልከው። ይህ የሱዳን ኤሌክትሪክ ኃይል መሰረተ ልማት በጦርነት በመጎዳቱ የመጣ ችግር ነው። ግጭቱ በጣም ከፍተኛ በሆነ መንገድ መሰረተ ልማቱን ጎድቶታል። ጦርነቱ እንደተቀሰቀሰ መጀመሪያ ላይ 100 ሜጋዋት ሙሉን ይወስዱ ነበር። ጦርነቱ እየተባባሰ ሲሄድ ግን ኃይል የመውሰድ ፍላጎታቸው እየቀነሰ መጣ። ችግሩ በአንዴ የመጣ አይደለም፣ በሂደት የመጣ ነው። ይኸው ጦርነት በሚላከው የኃይል መጠን ላይ ብቻ ሳይሆን በክፍያ ላይም ተጽዕኖ መፍጠሩን ተናግረዋል። ክፍያዎች ላይም አንዳንድ መዘግየቶች አሉ። መጠኑን ለመግለጽ ባልፈልግም ከሱዳን ያልተሰበሰበ ሂሳብ አለን። ወደፊት መከፈል አለበት። መንግስትም ጣልቃ ይገባበታል ብለን እናስባለን። ሱዳኖቹ አሁን ያለውን ችግራቸውን መፍታት ከቻሉ ወደፊት እንደሚከፍሉ ይናገራሉ። እኛ ደግሞ እንደ መልካም ጎረቤት ይህንን ተቋቁመን እየላክን ነው። ዓለም አቀፍ ስምምነት ስላለ በማንኛውም ሰዓት ለማስከፈል የሚከለክል ነገር የለም። ሀገሪቱ ሰላም እስከምታገኝ ድረስ መላካችንን እንቀጥላለን ብለን እናምናለን ሲሉ ገልጸዋል። በአሁኑ ጊዜ ለጅቡቲ፣ ለኬንያና ለሱዳን የኤሌክትሪክ ኃይል የምትልከው ኢትዮጵያ በመጪው ሚያዝያ ወር ለታንዛኒያ ኃይል ማቅረብ እንደምትጀምርም አቶ ሞገስ ተናግረዋል። ከታንዛኒያ ጋር ድንበር ስለማንጋራ በኬንያ በኩል ነው ለሀገሪቱ ኃይል የምንልከው። ከኢትዮጵያ ወደ ኬንያ 2000 ሜጋዋት ኃይል የሚሸከም የማስተላለፊያ መስመር አለ። ከኬንያ ወደ ታንዛኒያ የተዘረጋ ደግሞ አለ። ስለዚህ ጉዳዩ የሶስትዮሽ ስምምነት ያስፈልገው ስለነበረ ውይይቶች ሲደረጉ ቆይተዋል። ከዛ በኋላ ከኬንያ ጋር የኃይል ማስተላለፊያ ስምምነት፣ ከታንዛኒያ ጋር ደግሞ የኃይል ግዢ ስምምነት በአዲስ አበባ ሂልተን ሆቴል ተፈርመዋል። በመጪው ሚያዝያ ወደ ታንዛኒያ 100 ሜጋዋት የኤሌክትሪክ ኃይል መላክ ይጀመራል ሲሉ አሳውቀዋል። ከኢትዮጵያ የኤሌክትሪክ ኃይል ለመግዛት ደቡብ ሱዳንና ሶማሌላንድም ተመሳሳይ ፍላጎት እያሳዩ መሆናቸውን አቶ ሞገስ ገልጸው በተለይም ለደቡብ ሱዳን ለመላክ ስራዎች እየተከናወኑ መሆናቸውን አመልክተዋል። ጀነራሉ መፈንቅለ መንግስት አልፈጸምኩም አሉ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከአንድ የግል ሚዲያ ጋር ቃለ መጠይቅ አድርገው ነበር። በዚህም ወቅት በትግራይ ተካሂዷል ተብሎ ተደጋግሞ ስለሚነገረው የመፈንቅለ መንግስት ጉዳይ ተጠይቀው መልሰዋል። በቀድሞ ፕሬዝዳንት አቶ ጌታቸው ረዳ የሚመራው የህወሓት ኃይል ባለፈው ባወጣው መግለጫ በትግራይ ወታደራዊ መፈንቅለ መንግስት በማካሄድ ስልጣን ከተያዘ 40 ቀናት ተቆጥረዋል ብሎ ነበር። ይኸው ኃይል የአቶ ጌታቸው አስተዳደር ህገወጥ ተግባሩ ተጋግሎ ወደ ተባባሰ ግጭት እንዳያመራ ስልጣን ጭምር ለሰላም ሲል አሳልፎ ሰጥቷል የሚል አገላለጽም ተጠቅሞ ነበር። ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጌታቸው ረዳ የፕሪቶሪያ የሰላም ስምምነት አካል ሆኖ በተቋቋመው ጊዜያዊ አስተዳደር ወደ ኃላፊነት የመጡ ናቸው ያሉ ሲሆን ወደ ኃላፊነት መጋቢት 2015 ዓ.ም ነው የመጡት። የጊዜያዊ አስተዳደሩ ቆይታ 2 ዓመት መሆኑ ይታወቃል። ሆኖም 6 ወር ሊራዘም ይችላል። ይሁን እንጂ የነበረው ጊዜያዊ አስተዳደር ለ6 ወራት ለማራዘም የሚያስገድድ በቂ ምክንያት አልተገኘም ብለዋል። መጋቢት 2015 ዓ.ም ወደ ኃላፊነት የመጡት አቶ ጌታቸው መጋቢት 2017 ዓ.ም የ2 ዓመት ቆይታቸውን ጨርሰዋል ሲሉ አስረድተዋል። አሁን የተደረገው በፓርላማ በጸደቀው አዋጅ ጊዜያዊ አስተዳደሩ ለ1 ዓመት ማራዘም ነው። በተራዘመው የጊዜያዊ አስተዳደሩ እድሜ የነበረው ፕሬዝዳንት ላይቀጥል ይችላል። አጋጣሚ ሆኖ አቶ ጌታቸው በኃላፊነት አልቀጠሉም ሲሉ ገልጸዋል። እኔ እንደ አዲስ በተራዘመ ጊዜ አስተዳደር ወደ ኃላፊነት መጥቻለሁ። በትግራይ የኃላፊነት ጊዜውን ጨርሶ ከኃላፊነት የወረደ እንጂ የተካሄደ መፈንቅለ መንግስት የለም። መፈንቅለ መንግስት አልተካሄደም ብቻ ሳይሆን ወደዛ የሚወስድ ምክንያትም አልነበረም ብለዋል። ያን ያክል ጉዳዩ አሳሳቢ ሆኖ መፈንቅለ መንግስት ተካሂዷል ወይም አልተካሄደም የሚል ክርክርና እሰጥ አገባ ካለ
ለሶስተኛው ወገን እድል እንስጥ፣ የሚያጣራ አካል ይኖር። ምናልባት እኔ ይሄንን ጉዳይ የሚያጣራ አካል ላቋቁም ብል ታማኒነትና ተቀባይነት ላይኖር ስለሚችል ሶስተኛ አካል የሆነ ኮሚቴ ባጣራው ላለው ሲሉ መልሰዋል። በጌታቸው ላይ መፈንቅለ መንግስት ፈጽሚ ከሆነ በገለልተኛ አካል ይጣራ ሲሉም አክለዋል። በአዲስ አበባ ቤቶች ለጨረታ ቀረቡ። የአዲስ አበባ ቤቶች ልማት ኮርፖሬሽን በተለያዩ ክፍለ ከተሞች ተገንብተው በተጠናቀቀው የ40/60 የጋራ ህንጻዎች ላይ የሚገኙ 1735 የንግድ ቤቶችን በግልጽ ጨረታ አወዳድሮ በሽያጭ ለማስተላለፍ እንደሚፈልግ አሳውቋል። ኮርፖሬሽኑ ለጨረታ ያቀረባቸውን የ40/60 ንግድ ቤቶች ተወዳድሮ መግዛት የሚፈልግ ማንኛውም ተጫራጭ የተዘጋጀውን የጨረታ ሰነድ ከሚያዝያ 20 ቀን 2017 ዓ.ም ጀምሮ ባሉት 21 የስራ ቀናት ቅዳሜ ሙሉውን ቀን ጨምሮ ከጧቱ 2 ሰዓት እስከ ምሽቱ 11 ሰዓት ተኩል ድረስ በአካል በመቅረብ የማይመለስ 1000 ብር በመክፈል መግዛት ይችላል ተብሏል። የጨረታ ሰነድ የሚሸጥባቸው ስፍራዎችን በተመለከተ ቂርቆስ ክፍለ ከተማ አስተዳደር ጽህፈት ቤት ባምቢስ አካባቢ፣ የካ ክፍለ ከተማ አስተዳደር ጽህፈት ቤት መገናኛ፣ አራዳ ክፍለ ከተማ አስተዳደር ጽህፈት ቤት 4 ኪሎ፣ አቃቂ ቃሊቲ ክፍለ ከተማ አስተዳደር ጽህፈት ቤት ቃሊቲ መናኸሪያ ፊት ለፊት የፋይዳ ዲጂታል መታወቂያ አስገዳጅ ሊሆን ነው ተባለ። ከሰኔ 1 ቀን 2017 ዓ.ም ጀምሮ ለፓስፖርት አገልግሎት ከሚያስፈልጉ ሰነዶች ፋይዳ ዲጂታል መታወቂያ አንዱ እንደሚሆን ተገልጿል። ፓስፖርት ለመውሰድ በቀጠሮ ላይ የሚገኙ ዜጎችም የፋይዳ ዲጂታል መታወቂያ እንዲይዙ ይጠበቃል ተብሏል። ፋይዳ ዲጂታል መታወቂያን ለፓስፖርት አገልግሎት ከሚያስፈልጉ ሰነዶች ውስጥ በማካተት አገልግሎት ለመስጠት የዲጂታል መታወቂያ ፕሮግራምና የኢሚግሬሽንና የዜግነት አገልግሎት በትብብር ለመስራት ከስምምነት መድረሳቸው ተነግሯል። ከዚህ በኋላ ከፓስፖርት ጋር በተያያዘ ለሚሰጠው አገልግሎት ዲጂታል መታወቂያ እንደ ዋና ሰነድ ያገለግላል። የሞሃ መኪና ሽልማት ተበረከተ። ሽልማት ጣመኝ ፔፕሲ ድገመኝ በሚል መሪ ቃል ሞሃ የለስላሳ መጠጦች ኢንዱስትሪ ኃላፊነቱ የተወሰነ የግል ማህበር ለደንበኞቹ ካዘጋጃቸው ሽልማቶች ውስጥ አንዱ ID4 ኤሌክትሪክ መኪና በስልጤ ዞን ወራቤ ከተማ ለእድለኛ ወጥቷል። እድለኛው አሸናፊ ፋሪስ ሱሌማን የሚያሸልመውን ዕጣ ያገኘው ሚሪንዳ ጠጥቶ መሆኑን ተናግሯል። አሸናፊው ፋሪስ ሽልማቱን በወራቤ ከተማ ሚያዝያ 18 ቀን 2017 ዓ.ም በተከናወነ ልዩ የሽልማት ፕሮግራም የተረከበ ሲሆን ከዚህ በፊት በተለያዩ ከተሞች ነዋሪ የሆኑ ሌሎች እድለኞችን ሚሪንዳ፣ ፔፕሲ እና 7 አፕ ጠጥተው የኤሌክትሪክ መኪና ሽልማቶችን ማሸነፋቸው ይታወሳል። የጤና ባለሙያዎች ግድያ እየተበራከተ ነው ተባለ። በደሞዝ ከመበደላቸው በባሰ ሁኔታ ጤና ባለሙያዎች ላይ የሚፈጸሙ ግድያዎች እየተባባሱና አሳሳቢ የሆኑ መምጣታቸውን የኢትዮጵያ ጤና ባለሙያዎች ማህበር ገለጸ። የማህበሩ ፕሬዝዳንት አቶ ዮናታን ዳኛው በሰጡን ቃል ጤና ባለሙያዎች ላይ እየደረሰ ያለው የግድያ ወንጀል ከቀን ወደ ቀን አሳሳቢ እየሆነ ነው ብለዋል። የማህበሩ ፕሬዝዳንት አቶ ዮናታን የሀገርን ስብራት የሚጠግኑ ጤና ባለሙያዎችን፣ ሐኪሞችን መግደል የትውልድን የነገ ተስፋ ማጨለም ነው። በኢትዮጵያ ሐኪሞች ተገደሉ የሚለው መርዶ ከመደጋገሙ የተነሳ የዘውትር ዜና ሆኗል። ብዙ ዋጋ ከፍለው የሰውን ህይወት የሚታደጉ ችግሮችን ተጋፍጠው የተቀማን ህልም የሚያለመልሙ ሐኪሞች ለምን ይገደላሉ? እድሜያቸው ለጋ የሆነ ሀገርን ብዙ የሚያገለግሉ ሀገር ብዙ የደከመችባቸውን ሐኪሞች መግደል የሀገርን የነገ ዕጣ ፈንታ የሚያበላሽ አሳፋሪ ተግባር በመሆኑ ሁሉም ዜጋ በእኩል ሊያወግዘውና ሊታገለው ይገባል። መንግስት ጤና ባለሙያዎች የሚሰሩበትን አካባቢ ከየትኛውም አደጋ ነፃ መሆኑን ማረጋገጥና ምቹ የስራ አካባቢ መፍጠርን ቀዳሚ ተግባሩ አድርጎ ሊሰራ ይገባል። አብዛኞቹ ጤና ተቋማት ደህንነታቸው በበቂ ሁኔታ የተጠበቀ አለመሆኑ ደግሞ ጉዳዩን የበለጠ ውስብስብ ያደርገዋል። በገቡት ቃል ኪዳን መሰረት ሁሉንም ዜጋ ያለምንም ልዩነት የሚያገለግሉ የፖለቲካ ውግንና የሌላቸው የጤና ባለሙያዎችን ያነጣጠረ የግድያ ወንጀል በምንም መመዘኛ ተቀባይነት የለውም። በአስቸኳይ እልባት ይሻል የሚሉ ምሬት አዘል ሀሳቦችን አጋርተዋል። ከቀናት በፊት መራቤቴ ወረዳ በእናት ሆስፒታል የጠቅላላ ሕክምና ሐኪም የነበረው ዶክተር ገብረ ሚካኤል ወልደመላክ ቤተሰብ ጥየቃ በመኪና እየሄደ በነበረበት ወቅት በተተኮሰበት ጥይት መገደሉን የቅርብ ሰዎቹ መግለጻቸው ይታወሳል። ከወራት በፊት ደግሞ የባህር ዳር ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ የጥበበ ጊዮን ግቢ ስፔሻላይዝድ ሆስፒታል የቀዶ ሕክምና አገልግሎት ክፍል ዳይሬክተር ዶክተር አንዷለም ዳኘ በተተኮሰባቸው ጥይት መገደላቸው አይዘነጋም። ኢትዮ ቴሌኮም አጓጊ ብድር እንደሚሰጥ አስታወቀ። ኢትዮ ቴሌኮም በሲንቄ ባንክ የ15 ቢሊዮን ብር የፋይናንስ ድጋፍ አቅራቢነት አዳዲስ የፋይናንስ ፕሮጀክቶችን የማስተዋወቅ መርሃ ግብር በዛሬው ዕለት አከናውኗል። ይፋ የተደረጉት 4 ፕሮጀክቶች በቴሌብር ሱፐር አፕ አማካኝነት የሚሰጡ ሲሆን አገልግሎቶቹ ወቢ የብድር አገልግሎት፣ የትናንሽና መካከለኛ ብድር አገልግሎት፣ የአነስተኛ ቁጠባ፣ የዲቫይስ ግብይት አገልግሎቶች መሆናቸው ተነግሯል። የብድር አገልግሎቶቹ የሚቀርቡት ደንበኞቹ በቴሌብር ላይ ባደረጓቸው የገንዘብ እንቅስቃሴዎች ታይተው
በሚቀመጥላቸው የብድር ጣሪያ መሰረት እንደየአቅማቸው ይሆናል ተብሏል። ሲንቄ ባንክ ካቀረበው 15 ቢሊዮን ብር ውስጥ 10 ቢሊዮን ብር የሚሆነው ትናንሽና መካከለኛ ኢንተርፕራይዞችን ለማስፋፋት ለብድር አገልግሎት የሚውል ገንዘብ ነው። ብድሩ ሙሉ በሙሉ በዲጂታል መንገድ በቴሌብር ሱፐር አፕ አማካኝነት የሚከናወን ሲሆን በማስያዣና ያለ ማስያዣ ይከናወናል ተብሏል። ከሲንቄ ባንክ ጋር በተደረገ ስምምነት ለጥቃቅንና አነስተኛ ኢንተርፕራይዞች ወይም ነጋዴዎችና ወኪሎች አነስተኛ ንግድ ቢዝነስ እንዲጀምሩ ወይም እንዲያስፋፉ በዋስትናና ያለ ዋስትና እስከ 1.2 ሚሊዮን ብር ብድር ማግኘት እንደሚያስችል ተገልጿል። በአመት 960 ሺህ ሞባይል ቀፎችን ሲያቀርብ መቆየቱን የገለጸው ኢትዮ ቴሌኮም በአሁኑ የሲንቄ ባንክ ስምምነት መሰረት በአመት እስከ 2 ሚሊዮን የሞባይል ቀፎችን እንደሚያቀርብ ዋና ስራ አስፈጻሚዋ ፍሬህይወት ታምሩ ገልጸዋል። ጀነራሉ በጦርነት የተጎዱ ቤተሰቦችን የሚረዳ ፈንድ አቋቋሙ። ይህ ፈንድ ዛሬ ይፋ በሆነበት ወቅት ባደረጉት ንግግር ለሱዳን ብሔራዊ ክብር ሲሉ ህይወታቸውን ላጡ ጀግኖች ሀዘናቸውን ገልጸው ቤተሰቦቻቸውን መርዳት እንደሚያስፈልግ አሳስበዋል። ፈንዱ በተጨማሪም በጦርነቱ ንብረታቸው ለወደመባቸው፣ ለተፈናቀሉና በስደት ላይ ለሚገኙ የሚውል እርዳታ እንደሚያሰባስብና እንደሚሰጥ አስታውቀዋል። አልብርሃን ንግግራቸውን ሲቀጥሉም የሱዳን ጦር ኃይል አሸባሪዎችን መደምሰሱን ይቀጥላል። ይህንን ዘመቻችንን የምናቆመው አሸባሪዎች ከሱዳን ውስጥ አንድ ኢንች እንኳን የያዙት ቦታ ለመኖሩን ስናረጋግጥ ነው ብለዋል። ጨምረውም የፈጥኖ ደራሽ ኃይሉ አባላትና ደጋፊዎች ተገቢውን ቅጣት ያገኛሉ፣ ለዚህ ደግሞ እርግጠኛ ነኝ ማለታቸውን ሱዳን አምባ ጋዜጣ ዘግቧል። ውድ ቤተሰቦቻችን ለዛሬ ያዝናቸው መረጃዎች እኒህን ይመስሉ ነበር። በቀጣይ አዳዲስ መረጃዎችን በአንደኝነት እንዲደርሳችሁ ሰብስክራይብ በማድረግ ቀዳሚ ይሁኑ። መልካሙን ያሰማን።